አመሰግናለሁ። ዛሬ ስለ ምስጢር አያያዛችን ጋራ ተያይዞ ትንሽ ማውራት እፈልጋለሁ። ምንድነው በተለይ የህይወታችን አካል የሆኑት ሁለቱ ነገሮች ላይ ስለ ምስጢር አያያዛችን ማውራት እፈልጋለሁ። አንደኛ ቤተሰብ ወይም ደግሞ ባለትዳሮች ምስጢር አያያዝ። ብዙ ጊዜ ባለትዳሮች በትንሽ ነገር ሲጋጩ ለሶስተኛ ወገን ቶሎ ማሳለፍ፣ ማውራት፣ መወያየት ከትዳር አጋራቸው ውጭ ለሶስተኛ ወገን ምስጢራቸው ለማሳለፍ ገመናቸው ለማሳለፍ ይቸኩላሉ። ለትንሽ ግጭት ሶስተኛ ወገን ማለት ወንድም ወይም ደግሞ ቤተሰብ፣ እናት፣ አባት፣ ጓደኛ፣ ስራ ባልደረባ፣ ጎረቤት ምናምን ሊሆን ይችላል። እነዚህ ሰዎች መፍትሄ ከሚሰጡ ይልቅ ብዙ ጊዜ ምንድነው ይባስ ብለው እሳት ለኩሱና ትዳራቸው አደጋ ውስጥ እንዲገባ እርሜል እንኳን ጻጻት ውስጥና በቡስቅልና እየተቸገረች ወይም ለነሱ አልሆነችም ወይም ለትዳር አጋር አልሆነች እርሜል እንኳን እየተሰቃየች ትኖራለች። አትወክል ለሶስተኛ ወገን መጀመሪያ ተወያይቶ ተነጋግራችሁ ተፋታችሁ ከትዳር አጋርሽ ጋር መፍታት ማቆር ነው። ወንድ ልጅም እንደዛ አትወክል ለሶስተኛ ወገን እንደዚህ አርጋኝ እንደዚህ አርጋ እንዲያርጋማ እንዴት አብሮ ትኖራለህ ምናምን እያሉ ይባስ ብሎ እሳት መጫር ማለኩስ ትዳራቸው እንዲፈታ እንዲፈርስ ያረጋሉ። የፈሰሰ ውሃ እንዳይመለስም ከዛ በኋላ የተበላሸ ህይወት ይኖራል። ስለዚህ ጥንቃቄ አድርጉ። ቢዝነስ ወደ ቢዝነስ ስትመጡም ቢዝነስ ማንንም የቢዝነስ አላማ ይኖራል። ይሳካ የፈጣሪ ጉዳይ ነው፣ የእድል ጉዳይ ነው። ነገር ግን ምረጡ። ሰዎች የምትነግራቸው ሰዎች ማይንድሴት ግሩፓችሁ መሆን አለባችሁ። እድገታቸው ስኬታቸው የሚፈልጉ ሰዎች መሆን አለባችሁ። ምረጡ ሰዎች። ዝም ብላችሁ አታውሩ ለሁሉም ሰው። ቫልዩ አድ የሚያደርጉ ሰዎች መሆን አለባችሁ። አንድ ስቴፕ ወደፊት የሚያደርጉ ሰዎች አለባችሁ። ወይም በገንዘብ ወይም በሐሳብ ወይም ለልምድ ሼር ወይም ደግሞ ሌላ ነገር ቅጣጫ የሚሰጥ ሰው መሆን አለበት እንጂ ለሁሉም ነገር አታውሩት። አንዳንዱ እኮ ሞራላቸውን የሚነካ ተስፋ የሚያስቆርጥ የወደቁ ሰዎች ታሪክ የሚያወራና ህልማቸው ተጨናግፈው ወደ ኋላ እንዲቀር የሚያደርጉ ሰዎች ስላሉ ለሁሉም ነገር የትኛው ምስጢራችሁን ለማውጣት በፊት መርምሩት፣ ሰው ምረጡት። አመሰግናለሁ። ቴንክ ዩ። ላይክ፣ ፎሎው፣ ሼር፣ ኮፒ ሊንክ። አመሰግናለሁ።